Hello, guys. I'm Bezawit. Today, we're gonna see mathematics unit one. Freshman and unit one የምናይ ይሆናል። unit one የሚለው preposition logic and set theory ይላል። so 1.1 ላይ preposition logic የሚል አለ and ስለ preposition logic definition and some logic connectivዎችን የምናይ ይሆናል። so definition እኔ መጀመሪያ definition በምናይበት ጊዜ preposition is a sentence. It can be true or false. የሆነ sentence አለን ያን sentence true or false ልንለው የምንችለው ከሆነ preposition እንለዋለን ማለት ነው። it is also called logical statement. logical statement በመባልም ይጠራል ማለት ነው። ስለዚህ የሆነ statement አለን ያን statement true ወይም ደግሞ false ልንለው ከቻል preposition or ደግሞ logical statement ብለን መጥራት እንችላለን ማለት ነው። so truth value ምን ማለት እንደሆነ ስናይ truth value ማለት የተሰጠ ስቴትመንት true or false ማለት እንችላለን አይደለ? ስለዛ ያ true or false የምንለው መልስ truth value ይባላል ማለት ነው። ሶ ኤግዛምፕሎችን እንይና እነዚህ የተሰጡን ሴንተንሶች አሉ። እነዚህ ሴንተንሶች ፕሪፖዚሽን ማለት እንችላለን አንችልም የሚለውን ነገር እናያለን ማለት ነው። ሶ ኤግዛምፕል 1 ምን ይላል? 2 is an even number. ሁለት ምን ይላል? ኢቭን ነምበር ናት ይላል። ሶ ይሄንን ትሩ ማለት እንችላለን ፎልስ ትሩ ኦር ፎልስ ማለት እንችላለን ብለን ራሳችንን እንጠይቃለን ማለት ነው። ስለዚህ ትሩ ነው አይደለም? ምክንያቱም ሁለት ኢቭን ነምበር ናት። አዎ ትሩ። ስለዚህ ይሄን ትሩ ማለት ስለቻለን ይሄ ነገር ስቴትመንት ነው ማለት ነው። ስለዛ ይሄ ነገር ስቴትመንት ነው ማለት ነው። ቢን በምናይበት ጊዜ ትሪያንግል ሃዝ ፎር ሳይድስ። ትሪያንግል ስንት ሳይድ አለው ይላል? 4 ሳይድ አለው ይላል። ሶ ይሄን ነገር ትሩ ኦር ፎልስ ማለት እንችላለን አንችልም? እንችላለን አይደለ? ፎልስ ማለት እንችላለን። ስለዛ እንደምናውቀው ትሪያንግል ስንት ሳይድ ነው ያለው? 3 ሳይድ ነው ያለው። ነገር ግን አሁን እዚህ ጋር ፎር ሳይድ አለው ነው የሚለን። ፎር ሳይድ አለው የለውም እውነቱ። ስለዛ ግን እንደሌለው ስለምናውቅ ዞሮ ይሄን ነገር ፎልስ ማለት ይችላል። ስለዚህ ይሄ ነገር ፕሪፖዚሽን መሆን አይችልም ወይ ደግሞ ስቴትመንት መሆን አይችልም። ስለዛ አም ሶሪ ይሄን ነገር መልሱ ፎልስ ነው። ስለዛ ይሄን ነገር ፎልስ ማለት ስለቻልን ብቻ ስቴትመንት ነው ማለት ነው። ስለዚህም ፕሪፖዚሽን መሆን ይችላል ማለት ነው። ሶስተኛውን ኤግዛምፕል ስናይ ሜይ ጋድ ብለስ ዩ። ይሄ እንግዲህ ራሳችሁ መጠየቅ ነው። የሆነን ሴንተንስ አይታችሁ ይሄ ነገር ስቴትመንት ነው አይደለም የሚለውን ለማወቅ ያ የተሰጠን ሴንተንስ ትሩ ኦር ፎልስ ማለት እንችላለን ወይ ብለን ራሳችንን መጠየቅ ነው። ስለዚህ ሜይ ጋድ ብለስ ዩ ኢን ትሩም ፎልስም ማለት አትችሉም አይደለ? ይሄ የሆነ ሰው ሀሳብ ነው። ስለዚህ ይሄን ነገር ትሩ ኦር ፎልስ ማለት ስለማንችሉ ይሄ ነገር ፕሪፖዚሽን አይደለም ማለት ነው። ዲ ምን ይላል? ዋት ኢዝ ዮር ኔም። እንግዲህ ይሄን እንደምናየው ገና ከስርዓተ ነጥቡ ከተጠቀምበት ስርዓተ ነጥብ እንኳን አይተን ይሄ ነገር ኮስችን ነው አይደለ? ስለዚህ ይሄ ነገር ስቴትመንት መሆን አይችልም ማለት ነው። ስለዚህም ስቴትመንት መሆን አይችልም። ይህን በምናይበት ጊዜ ደግሞ አትሌት ኃይለ ገብረስላሴ ዌይድ 45 ኪሎግራም ዌን ሂ ዋዝ 20 years old። እንግዲህ ይሄንኛው ትንሽ አምቢጊየስ ነው። ይሄ ነገር ፕሪፖዚሽን መሆን ይችላል። እንዴት ነው መሆን የቻለበት ምክንያት? አሁን አትሌት ኃይለ ገብረስላሴ 20 ዓመቱ እያለ 45 ኪሎ ነበር ነው የሚለን አይደለ? አሁን ይሄንን እውነታውን አናውቅም፣ ግን ሊሆን ይችላል ላይሆን ይችላል። ወይ ትሩ ነው የሚሆነው ወይ ፎልስ ነው የሚሆነው። ስለዚህ ይሄ ነገር ፕሪፖዚሽን ነው ማለት ነው። ስለዚህ ይሄም ፕሪፖዚሽን ነው። እነዚህን ኤግዛምፕሎች ካየን በኋላ አሁን ደግሞ 1.1.2 ሎጂካል ኮኔክቲቭስ የሚለው እናያለን። ስለዛ በዚህ ዩኒት ውስጥ ወደ 4-5 የሚሆኑ ሎጂካል ኮኔክቲቮች አሉን። እነሱም በቅደም ተከተል የምናይ ይሆናል። አንደኛ ኖት ኦር ኔጌሽን የምንለው ነው። ኖት ኦር ኔጌሽን የምንለው ምልክቱ እንግዲህ እንደዚህ ናት፣ እንደ 7 አይነት ናት ማለት ነው። ኤንድ ኦር ኮንጃክሽን የምንለው ደግሞ እንደ በሁኖ ቪ ተዘግዝቅ አይነት ነገር ማለት ነው። ኦር ወይ ደግሞ ዲስጃንክሽን የምንለው ደግሞ ቪ ናት ወደ ላይ ማለት ነው። ኢምፕላይስ ኦር ኢምፕሊኬሽን የምንለው ደግሞ እንደምናውቀው ይችናት ምልክቷ። ባይ ኢምፕሊኬሽን ደግሞ ኢምፕሊኬሽን እንደዚህ አንድ እንትን ብቻ ካለው ባይ ኢምፕሊኬሽን ደግሞ በሁለቱም በኩል ኢምፕላይ ማድረግ ነው ማለት ነው። ስለዚህ ሎጂካል ኮኔክቲቮች እነዚህን ይመስላሉ። በቀጣይ ደግሞ ሩል ኦፍ ሎጂካል ኮኔክቲቭ የሚለው እናያለን። እንግዲህ 5 ኮኔክቲቮችን አይተናል፣ ሎጂካል ኮኔክቲቮችን። ስለዚህ የእነዚህን ሩሎች ወይም ህግ እንዴት ነው የምንጠቀምባቸው የሚለው እናያለን ማለት ነው። አንደኛው ኔጌሽን ነው። ኔጌሽን ምልክቱ እንግዲህ እንዳልነው እንደዚህ ነው። ሶ ኔጌሽን ማለት ናት ማለት ነው ብለናል። ኖት ማለት ከሆነ
የተሰጠን ነገር ተቃራኒ ነው ማለት ነው። ለምሳሌ ፒ የተባለ ስቴትመንት ቢኖረን የዚህ ኔጌሽን ምን ይሆናል? አሁን ለምሳሌ ኔጌሽን ኦፍ ፒ ይሆናል ማለት ነው። እንደዚህ ምልክቱ አሁን ይሄ ኖርማል ስቴትመንቱ ነው። ኔጌሽኑ ደግሞ ይሄ ይሆናል ማለት ነው። እኩል አይደሉም፣ እኩል ናቸው ለማለት አይደለም። ስለዚህ አሁን ለምሳሌ ፒ እንበልና ትሩ ቢሆን ኔጌሽን ኦፍ ፒ ምን ይሆናል? ፎልስ ይሆናል ማለት ነው። ተቃራኒ ነው። ኖት ፒ ያለን ነው። ፒ ትሩ ከሆነ ኖት ፒ ደግሞ ምን ይሆናል? ፎልስ ይሆናል ማለት ነው። ወይም ደግሞ ፒ እኩል ይሆናል ፎልስ ቢሰጠን ኔጌሽን ኦፍ ፒ ለዚህኛው ማለት ነው ትሩ ይሆናል። ፒ ፎልስ ከሆነ ኔጌሽን ኦፍ ፒ ደግሞ ትሩ ይሆናል ማለት ነው። ስለዚህ የኔጌሽን ሩል ይሄን ይመስላል። ሁለተኛው ደግሞ ዲስጀንክሽን ነው። ዲስጀንክሽን ማለት ምንድነው ያለው? ኦር ማለት ነው አይደለ? ሲምቦሉ ምንድነው ያለው? ቪ ናት። ስለዛ እነዚህ ደግሞ ሩሎችን በምናይበት ጊዜ ለምሳሌ ፒ ኪው ቢኖረን ፒ እና ኪው ቢኖረን ከዛ የፒ ኦር ኪው ብንጠየቅ ባይ ዘ ወይ በዚህ ዩኒት ላይ ቴብል መስራት በጣም ወሳኝ ነገር ነው። ስለዚህ ቴብል እየሰራን ነው የምናያቸው ማለት ነው። እነዚህ ነገሮች ቴብል እንስራ። ስለዚህ ቴብል በምንሰራበት ጊዜ ፒ ምን ሊሆን ይችላል? ትሩ ሊሆን ይችላል። ያ የተሰጠን ስቴትመንት ትሩ ሊሆን ይችላል። ኪውም ትሩ ሊሆን ይችላል አይደለ? ወይ ደግሞ ፒ ትሩ ኪው ደግሞ ፎልስ ሊሆን ይችላል። ኦር ደግሞ ይሄ ፒ ፎልስ ኪው ደግሞ ትሩ ሊሆን ይችላል። ወይ ደግሞ ሁለቱም ፎልስ ሊሆኑ ይችላሉ አይደለ? ስለዚህ የዲስጀንክሽንን ህግ በምናይበት ጊዜ ትሩ ኦር ትሩ ከሆነ ትሩ ነው የሚሆነው መልሳችን። ትሩ ኦር ፎልስ ከሆነ ትሩ ነው መልሳችን የሚሆነው። ፎልስ ኦር ትሩም ከሆነ ትሩ ነው መልሳችን። ፎልስ ኦር ፎልስ ከሆነ ደግሞ ፎልስ ነው የሚሆነው መልሳችን። ስለዚህ በዲስጀንክሽን ህግ ጊዜ ፎልስ የሚሆነው ሁለቱም ስቴትመንቶቻችን ፎልስ ከሆኑ ብቻ ነው ማለት ነው። ሌላው ግን ወይም ሁለቱ ትሩ ወይ ደግሞ አንዱ ትሩ አንዱ ፎልስ በሚሆንበት ጊዜ መልሳችን ትሩ ነው የሚሆነው ማለት ነው። ስለዚህ የዲስጀንክሽን ሩል ይህን ይመስላል። ባይ ዘ ወይ ወደ ታች የሚደረደሩትን ሩሎች ለማወቅ ቱ ዘ ፓወር ኦፍ ኤን የሚለውን ህግ ነው የምንጠቀም። አሁን እዚህ ጋር ለምሳሌ ስንት ስቴትመንት ተጠቅመናል? ሁለት ስቴትመንት አይደለ? ዋና ኦሪጂናል ስቴትመንት የተጠቀመው ፒ ኤንድ ኪው ነው። ስንት ናቸው? ሁለት። ቱ ዘ ፓወር ኦፍ ስንት ይሆናል? 4 ይሆናል። ስለዚህ 1 2 3 4 ሮ ተጠቅመናል ማለት ነው ወደ ታች። ስለዚህ የምንጠቀመው ሮ ግራ ሊያጋባን ከቻለ በእንደዚህ መንገድ መጠቀም እንችላለን ማለት ነው። ሶስተኛው ደግሞ ኮንጃክሽን ነው። ኮንጃክሽን ምልክቱ እንዴት ነው ያለው? እንደዚህ ነገር ነው ያለው አይደለ? ስለዚህ የዚህን ሩል በምናይበት ጊዜ ደግሞ ሌትስ ሴይ ያው ፒ ኤንድ ኪው ነው ልንል የሚችል። ስለዚህ ፒ እና ኪውን ስቴትመንት ትስሩና ፒ ኪውን ውሰድ። ፒ ኤንድ ኪው ምን ሊሆን እንደሚችል እንስለው። እሺ ትሩ ሊሆን ይችላል ሁለቱም። ትሩ ፎልስ ሊሆን ይችላል። ፎልስ ትሩ ሊሆን ይችላል። ወይም ደግሞ ፎልስ ሊሆን ይችላል። ስለዚህ በኮንጃክሽን ህግ በምናይበት ጊዜ ትሩ ከሆነ ትሩ ኤንድ ትሩ ከሆነ ትሩ ይሆናል። ትሩ ኤንድ ፎልስ ከሆነ ፎልስ ይሆናል። ፎልስ ኤንድ ትሩ ከሆነም ፎልስ ይሆናል። ፎልስ ኤንድ ፎልስ ከሆነም ፎልስ ይሆናል። ስለዚህ በኮንጃክሽን ጊዜ ደግሞ ትሩ የሆነ አንሰር ለማግኘት ሁለቱም ስቴትመንቶች ወይም ደግሞ የተሰጡን ሁሉም ስቴትመንቶች ትሩ መሆን አለባቸው። አንዱ ፎልስ ከሆነ ወይም ደግሞ ሁሉም ፎልስ ከሆነ የሚኖረ መልስ ፎልስ ይሆናል ማለት ነው። ስለዚህ በኮንጃክሽን ህግ ይሄን ይመስላል። አራተኛው ደግሞ ኢምፕሊኬሽን ነው። ኢምፕላይስ ማለት እንዴት ነው ያለው ምልክቱ? ሲምቦሉ እንደዚህ ነው። ያው ብዙ ጊዜ ጥያቄ ላይ ኢምፕላይ ብሎ አይመጣም። ምንድነው የሚለው? ኢፍ ዘን ብሎ ነው። እንደዚህ ብለንም ማንበብ እንችላለን ኢምፕሊኬሽን የሚለውን። ስለዚህ አሁን ለምሳሌ ፒ ኢምፕላይስ ኪው ቢኖረን ፒ ኪው ፒ ኢምፕላይስ ኪው ቢኖረን የዚህን እንይ እስኪ። እሺ አሁን ፒ ትሩ ሊሆን ይችላል። ፒ ትሩ ሊሆን ይችላል። ኪውም ትሩ ሊሆን ይችላል። ፒ ትሩ ሊሆን ይችላል። ኪው ፎልስ ሊሆን ይችላል። ፒ ፎልስ ሊሆን ይችላል። ኪው ትሩ ሊሆን ይችላል። ኦር ደግሞ ሁለቱም ፎልስ ሊሆኑ ይችላሉ አይደለ? የዚህን መልስ የምንለይበት ጊዜ ደግሞ ፒ ኢምፕላይስ ኪው ቢሆን ትሩ ነው። ትሩ ፎልስ is false. False implies true. It is true. False implies false. It is false. ስለዚህ true implies true ምን ይሆናል? true ይሆናል። true implies false false ይሆናል። false implies true true ይሆናል። false implies false ይሆናል። ስለዚህ በኢምፕሊኬሽን ጊዜ ደግሞ true የሆነ መልስ ለማግኘት I'm sorry ይሄንኛው የመጨረሻው true ነው የሚሆነው። false implies false true ነው የሚሆነው።
ሶ በኢምፕሊኬሽን ጊዜ ፎልስ የሚል መልስ የምናገኘው ትሩ ኢምፕላይስ ፎልስ በሚሆንበት ጊዜ ነው ማለት ነው። ይሄን ያዙ። እሺ የመጨረሻው ደግሞ በኢምፕሊኬሽን ነው። በኢምፕሊኬሽን ደግሞ ምልክቱ ሲምቦሉ እንዴት ነው ያለው? እንደዚህ ነው ያለው ማለት ነው። ስለዚህ ለምሳሌ ፒ ኢምፕላይስ ኪው ብንጠየቅ አሁንም ቴብል እንስራ። እንግዲህ ቴብል መስራት በዚህ ዩኒት ላይ ወሳኝ ነገር ነው። ፒ ኪው ፒ በኢምፕላይስ ኪው እናርግ። ሶ ሮዋችንን አውቀዋለና ሁለት ስቴትመንት ነው ያለን። ስለዚህ ቱ ዘ ፓወር ኦፍ 2 4 ነው ያለን። ስለዚህ ወደ ታች 4 ሮ ነው የምንስለው። ስለዚህ ትሩ ሊሆን ይችላል፣ ትሩ ፎልስ ሊሆን ይችላል፣ ፎልስ ትሩ ሊሆን ይችላል፣ ኦር ፎልስ ሊሆን ይችላል። ስለዚህ ትሩ ባይ ኢምፕላይስ ትሩ it is true, true by implies false it is false, false by implies true it is false, false implies false it is true። ስለዚህ በኢምፕሊኬሽን ጊዜ ደግሞ ትሩ ለማግኘት ሁለቱም ስቴትመንቶቹ አንድ አይነት መሆን አለባቸው። ወይ ትሩ መሆን አለባቸው ወይ ደግሞ ፎልስ መሆን አለባቸው። አንዱ ትሩ ወይ ደግሞ አንዱ ፎልስ ከሆነ ግን ፎልስ ነው የሚሆነው ማለት ነው። ስለዚህ ዛሬ ዴፊኒሽን ኦፍ ስቴትመንትን ዴፊኒሽን እና ኮኔክቲቮችን አይተናል። ኤንድ ሩል ኦፍ ኮኔክቲቮችን አይተናል። ለዛሬ እዚህ ጋር ይበቃናል። ቴንክ ዩ